ነው ከቅናት ነው የሚያወራው አንዳንድ ባለማወቅ የሚያጠፋቸው ጥፋቶች ካሉ በስተቀር ተቆርቋሪነቱን አላመልከውም እሱም ለመመለክ አልመጣም ብዙ አጋንንታዊ ትምህርቶችን ማሳሰቢያ የኔን መልእክቶች እስከ መጨረሻው መስማት አለባችሁ እስከ መጨረሻው ካልሰማችሁ አሳልፉት መደብራችሁ ካላችሁ ብሎክ አድርጉት ሰሞኑን ኢትዮጵያዊው ወንድማችን ኃይሉ ዮሐንስ የዲቤት ጥሪ አድርጓል ለፕሮቴስታንት መምህሮች እና እዚህ ቲክቶክ ውስጥ ያሉ አርበኞች አንዳንዶች ያላግጡበታል አንዳንዶች ይሰድቡታል አንደኛ እሱ ከደረሰበት የውቀት ደረጃ ጋር የሚመጥኑ ልጆች አይደሉም አሁን ይሄኛውን አጋንንታዊ ትምህርት ብሎ ጀምሮ እንወያይ ይላል አጋንንታዊ ነው ካልክ ለምን እንዴት ይወያያል ካንተ ጋር አማን ሻሎምም ቃል የሚባለውም አንተም ከኃይሉ ጋር ልትወያዩ ብቁ አይደላችሁም እነዛ የተጠየቁት ሰዎች ለምን አይወያዩትም እሺ የውይይት ጥሪስ ስድብ ነው እንዴ መልሱ ምንድነው ያጠፋው ልጁ ሰው ሆኖ የመጣውን ኢየሱስ አላመልክም አምልኩኝም አላለም እውነቱን እኮ ነው እሱ እኮ ከመጽሐፍ ቅዱስ እኮ ነው የሚያወራችሁ እናንተ ከውጭ ነው የምትሰድቡት ጥያቄ እኮ ነው የጠየቀው ለጥያቄው መልስ መመለስ አለባችሁ ወይም ለሚያስተምረው ትምህርት ሌላ ትምህርት ማምጣት እንጂ ለትምህርት እኮ ስድብ አይደለም መልስ አጋንንታዊ ትምህርት አስተማሪ ከጥልቁ ነው ከጨለማው ነው ይድፋ ሬቤሴጋ ሮቤቤቤ ምናምን እኮ ሐሳብ እኮ አይደለም ጮት እኮ ነው እኔ እንዲያውም ትክክለኛ ሰው ጠቆሚዋለሁኝ እኮ አሁን ይሄ ልጅ አሁን አጋንንታዊ ትምህርት የሚለው ልጅ ያንተ መምህር እኮ ጥላሁንና ዘበነ እኮ ናቸው ምን ያውቃሉ የነሱ ትምህርት ድነናል እየዳንን ነው እንድናል እንዴ ከዚህ በላይ አጋንንት ትምህርት አለ እንዴ ድነናል እየዳን ነው እንድናለን እንዴ ጤነኛ ነኝ መድኃኒት ወስዳለሁ